በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክት አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው ወደ መሬት ወደቁ። ጌታችንም ካጽናናቸው ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል ሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሮችን ዞርክ፣ ከአንበሶችና ነብሮች ከአራዊቶች ጋር መኖር አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችን ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህ ልታደርግልኝ አይገባም። በፊትስ ሞገስን ካገኘው የገቦታን ሰዎች ማርልኝ። እነሱ ኃጥአን ናቸውና አንተ ንስሐ ለማይሹ ጻድቃን አልመጣህም፣ ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩ አስባቸው። ሴጣን አስቷቸዋልና በማወቅም ባለማወቅም በሰሩት ማራቸው፣ ይቅርም በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነትም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን ምርልሃለሁ፣ የለመንከኝን ሁሉ አደርግልሃለሁ፣ የለመንከኝን ሁሉ አደርግልህ ዘንድ ኪዳንን ሰጥቻለሁ አላቸው።